5 ዓመት ማካገለገልክ ከሪውን ደግሞ ፊቱና ለጋጣም በሄድኩበት ቀን ነው ጧት ፖስት አድርጌያለሁ መንገድ ላይ እየሄድኩ ማለት ነው አንድ ጀበሉ ያዘልሽ ፖስት አድርጌ ነው የሄድኩት ሰላም እንዴት ናችሁ ዛሬም እንደ ሁሉ ጊዜው በአሪፍ ቪዲዮዎች ወደ እናንተ መጥቻለሁ እንደተለመደው ላይክ እና ሰብስክራይብ ማድረግ እንዳይረሳ አሁን ወደ ቪዲዮ አሁን በዚህ ተነስቶ ባላደራው በቃኝ ደግነት እኔ የተቸገረ ሰው ማገዜ እዚህ ጋር ምን ተሰማው እሱ በቃኝ ሲል የምር እኔ ሳይፉዬ አፋር ነበርኩኝ ያን ሰዓት ለጋጣም በሄድኩበት ቀን ነው ጧት ፖስት አድርጌያለሁ መንገድ ላይ እየሄድኩ ማለት ነው አንድ ጀበሉ ያዘልሽ ፖስት አድርጌ ነው የሄድኩት እና እዛ ገብቼ ኔትወርክ ያስቸግራል ኔትወርክ ስልክ ምናምን ያደዋውላል የሆነ በደንብ የማይከፍት ፖስት ለማድረግ የማይመች ራሴን መከላከል በማልችልበት ሁኔታ ነው ፖስት የተደረገው ያ ቪዲዮ እና ጓደኞቼ ደውለው አስረዱኝ ጉዳዩ ሁሉንም እንደዚህ ነው እየተባለና ለኔ አባባን አውቃቸዋለሁ ነኝ የሰራውላቸው ከዛ ደግሞ ባላደራው ይላሉ ድብልቅልቅ ብሏል ሐሳቡና አልተኛውም ያን ለሊት የምር ልቤ ተሰበረ ሳይፍ ማለት ሁኔታው ግልጽ አይደለም እኔ እንኳን ሰውናው እንዴት ነው ማስረዳው ራሱ ግራ ገባኝ እንዳጋጣሚ ሆኖ ግን አባባን ሲታገዙ ቪዲዮ ነበረኝ ረጅም ቪዲዮ ማለት ነው ምንድነው ከሶስቴ ምናምን አሁን አንዳንዴ ስትቀርጽ መሃል ላይ የማይገቡት ልታወጣ ትችላለህ ልክ እንደዛ የቀረስኩት ቪዲዮ አለ ግን ደስ የሚለው ምንድነው አባባ እኔ መኪና ውስጥ ገብተው እስኪወጡ ድረስ አንድም ስልክ ያልሰጡኝ ቦታ ነው ያለው ያ ቪዲዮ ወጣው እስኪሄዱ ከኔ መኪና እስኪወጡ ድረስ አልሰጡኝ አሁን አባባን ስጠይቃቸው ከመጣሁ በኋላ ስጠይቃቸው ስልክ አልሰጠኸኝም ከዛ ምንድነው እሳቸው ይልቅ አንዴ ጀምረውታል ሁኔታው እውነት መምሰል አለበት ገባክ የሄዱበት ርቀት ስልክ አልሰጠኝም ካሉ እኔ በምን አገኛቸዋለሁ በቃ ውሸታም ሊባሉ ነው አባባ ገባክ ስለዚህ አሁን እኔ ካገኙኝ በኋላ አንዴ ባላደረውን እሱን ራሱ ቆም ሁሉ እየተባለ እስኪሳቀቅ ድረስ አንዴ ረጅም ነው ጸይም ነው አሉ ሰምተህ ከሆነ ከዛ በኋላ ደግሞ እሱ ሲመጣ እሱ ደግሞ ትንሽ ከኔ አጠር ይላል ከኔም ቀላ ይላል አንገናኝ በቃ ፊዚካል ሁለታችን ስንቆም በጣም መለየት የምትችለን አይነት ሰዎች ነን እሱን እያዩ ነው አሉት አሁን ሲሄድ ደግሞ አንተ ነህ አሉኝ እና እንዳልኩ ያቺ ተስፋ ናት ያቺ ገንዘብ የነጠቁት ተስፋ አባባን ትንሽዬ አምሯቸው ላይ የሆነ ነገር ሳይፈጥር አይቀርም የኔን ግምት አንዱም እንኳን አልተከላከሉልኝም ገባ አሉ የሆኑ ሰዎች የቆሙልኝ እዚህ አጋጣሚ እግዚአብሔር ጠበቃ ይቆምላቸው በጣም ነው ማመሰግነው እኔ አንገቴን እሰጣለሁ የሚሉም ሰዎች ነበሩ ግን አብዛኛው ሰው በቃ የደቦ አይነት ፍርድ ነበር በጣም አገራችን ላይ አሁን ምን ናየው ነገር አብዛኛው ነገር ላይ ሲመጣ ሆ ብለን ፈርዳለን በኋላ ደግሞ እዛኛውም ትክክል እዚህኛውም ትክክል ምን ነው ማለት ነውና የምር ከፍቶኝ ነበር የምር እና ይረጋጉ አባቴ ያልኩ ነበር እንደውም ሳወራቸው የነበረው በጣም በተደጋጋሚ እኔ ከራሴ ልምድ ተነስቼ ተጫት ላንተ ያመጣውልክ ነው ሽሮ አዎ ባለቤቴ በጣም ነው የሚወደው ጥሬ ስጋ ለዛ ነው አዎ ለሱ ነው ያዘጋጀው ይሄ ለሱ ነው አዎ ተጫት አንተ አመጣልሃለሁ እሺ እንትናለኝ እንግዲህ እንትናው በቃ ጨነቀኝ አረ እውነት ጠጣ እሱን ልጠጣ አዎ እሺ ግን እኮ እኔም እንትን ነው ምን በቃ ቤት ይሻለኛል እንግዲህ ለምን ይሄ ጥሩ ነው ጠጣ ሽሮንም አመጣልሃለሁ ብቻውን ነው የምበላው ይሄ አዎ በጣም ነው የሚወደው እውነት በቃ ሽሮን ተይው በቃ ያሞኩት ቤታን ጂንሱን እበላለሁ አረ ለምን አበላ ተይው በቃ እሺ እሱን ይዘህ ሂድ በቃ እሱን ጠጣው እጂ እንምሰዳ አዎ በቃ እሺ በይው እሺ በይ አመሰግናለሁ እሺ ቻው በይው እንዴ ምንድነው እጂ ተለጥፎ አረድም እኮ ነው ዝም ብሎ ምነው ማግኔት ነው እንዴ እኔ እንጃ ወይኔ ጀግና ወንድ ነኝ ብዬ ልዋረድ ነው ነው የመጣውልህ ብላ እንጂ እሺ በነገራችን ላይ የሚያቃጥል ነገር የሚደፍር ወንድ ዳጣ አፋኝ ሚጥሚጣ ምናምን የሆነ ጀግና የሆነ ወንድ ነው ሲመጨኝ ነው የምልህ ብላ
ኧረ በጨረስ ብላ የምታጣልቀኝ የሚያቃጥል ነገር ይችላል ብለኸኛል። እንዲያመጣውልክ ይሄ ምን ይመስላል? በእናታችሁ የወንድ አልጫ ቲፎዚ የለኝም። አሁን እኮ ምን መሰለህ እኔ አሁን ልንገርሽ ናውን ፎንቲ ይሻልሃል ብለህ እነሱ ይረዳዳሉ። ገብቶሃል አለ በቃ ቲም አላቸው። አንድ ያቸው አንድ ቲም በላቸው። አንዱ ሲል አንዱ ሄደ። እኔ ላፈምስብል ማን ይረዳል? እኔ እኮ ማንም የለኝም እኮ ብቻዬን እኮ ነው። ቲፎዚ የለኝም። ምንድን ነው ቲፎዚ የለኝም። እንዴ ምንድን ነው? ማን አሁን ገና ነው ከእንቅልፍ የተነሱት? ሜንሽን በሜንሽን ብሮ ላስረዳችሁ ጋይስ። ሪከርዲንጉ አውት ኦፍ ኮንቴክስት ነው ያልኩት ነገር ብየዋለሁ፣ ግን እንደዚህ አይደለም ያልኩት። ማን ሳድ ሚውዚክ ምናምን ባክግራውንዱ ላይ ብሮ እኔ ያልኩት የሆነ ልጅ ፌመስ አድርገኝ አለ። ከዛ በኋላ እኔ ፌመስ አላደረግህም እነሱ ቢረዱ ይሻላል ብዬ ብዙ ስም ጠርቻለሁ፣ ግን የተቆረጠው ለአሁን ፎንቲ ከመለው በፊት እንዲህ ከዛ በኋላ ብቻዬን የለኝ አልኩም። እኔ ቲፎዞ የለኝም ያልኩት የሚረዳ ሰው የለ። እኔ አሁን ፌመስ ላድርግ ብለህ ብቻዬን ፌመስ ላደርግ አልችልም። የሆነ ሰፖርት ያስፈልጋል ሌላም ሰው ፈልግ ነው እንጂ ብቸኛ ነኝ። ማንም ብሮ እኔ ብቸኛ አይደለሁ አባቴ 13 ምናምን ፐርሰናሊቲ ያለኝ የራሴ እነሱ ራሱ በቂ ናቸው። እጉሬ ራሱ አያስተካከልኩም። ተረጋጉ። ብዙ ሰው ደውሎልኛል። ብዙ ሰው ሜንሽን እያደረገ ቪዲዮ ሰርቷል። ሳርሶን ጋር አታርጉት። ማን ኖርማል ነው። ወንድ ልጅ ነኝ። ብቻዬን ብሆንስ ኖርማል ነው። ብቻዬን ብሆን ደግሞ እኔ ወጥቼ አልናገርም። ማንም ሰው አያገባውም። ሁሉም ሰው የራሱ ችግር አለበት። ማን ወንድ ስትሆን ደግሞ በቃ ይገይ ትሩ አለቀ። እኔ እንደዛ ያልኩት ለራሴ አይደለም። ላይክ ሌላ ሰው ለመርዳት አልችልም። ብቻዬን ነኝ ያልኩት እንጂ ለራሴማ በቂ ነኝ። ማን በለሽ ነው። ተረጋጉ። ሜንሽን አታርጉኝ እናታችሁ። አትጨናነቅ። በቃ ማለት ቀላል መሆኑን ልነግርህ እፈልጋለሁ። ህይወት ላይ አልባሌ ነገር ያለው ቀላል ነው። አትጨናነቅ። የ15 ብር ካርዳውን የሚሸጡ ሰዎች ናቸው። ቴሌት እንደሚሸጥላቸው ታውቃለህ። እነሱ አትጨናነቅ። ለዛሬ ያስኩላችሁ ቪዲዮዎች ይህን ይመስላሉ። ላይክ እና ሰብስክራይብ ማድረግ እንዳይረሳ። አስተያየታችሁን ከታች ባለው አስተያየት መስጫ ላይ ጻፉልኝ። ለዛሬው ይሄን ይመስላል። በቀጣይ ቪዲዮ እስከምንገናኝ ደህና ሁኑ።